የዶክመንተሪ ፊልም ዓላማ ሪያሊቲ ላይ ተመስርቶ ኤጁኬት ማድረግ ማስተማር ኢንፎርም ማድረግ ማሳወቅ ነውና ያስተምራል የማናቃቸውን ነገሮች ሜቢ አብዛኛው ግማሹ የሚያቀው ግማሹ ማያቀው ህብረተሰባችን ምን አይነት ሁኔታ ውስጥ አለ የሚለው ነገር ያሳውቃል ማለት ነው ሌላው የዚህ ዶክመንተሪ ፊልም ዓላማ ከኛ አቅም በላይ በእኛ አቅም የምንሰራቸው ነገሮች እንድናጎለብታቸው ቅንጅታዊ አሰራራችንን እንድናጠናክር የሃይማኖት አባቶችን የሀገር ሽማግሌዎችን በሚናቸው ማለት የሃይማኖት አባት የራሱ የሆነ ሚና አለው የሀገር ሽማግሌ የራሱ የሆነ ሚና አለው የማህበረሰብ ክፍሎች የራሳቸው የሆነ ሚና አለ በመናቸው በርካታ ነገሮችን በጋራ መስራት የምንችልበትን ሁኔታ ያመቻቻል ሴቶች ህፃናት ወጣቶች መምሪያ የሴቷን ወይንም የህፃናትን የወጣቶችን ማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ማረጋገጥ ነው ዋነኛ ጠላታችን ድህነት ነው ዋነኛው አጀንዳችን ልማት ነው ጭንቅላት ያላቸው ሴቶች እንዲገቡ የተደረገበትና ጥሩ ተስፋ ሰጪ የሆነ ስራ ያለበት ነው እየተሰሩ ያሉ ብዙ ስራዎች አሉ በዛው ልክ ግን ከሴቶች ከትምህርት ተሳትፎ ጋራ ሲታይ ያሉ ችግሮች አሉ በተለይ ወደ ሰከንደሪ ትምህርት ጋር ሲደርስ የሴቶች ቁጥር እየቀነሰ የሚመጣበትና በዋነኛነት ዋነኛ ችግሩ ያለ እድሜ ጋብቻ ውስጥ መግባት ለስደት መዳረግ እነዚህ ዋነኛ ምክንያቶች ናቸው ማለት ነው ሴቶች ቤት ላይ የእናቶቻቸውን ችግር የቤተሰቦቻቸውን ችግር እያዩ ለስደት የሚዳረጉበት ሁኔታ በቃ ሄጄ አረብ ሀገር ሄጄ የሆነ ቦታ ሄጄ ሰርቼ ተለውጬ እንደዚህ የሚሉት ነገር አለና ያ ቤተሰብ ራሱ ልጁ ወደ አረብ ሀገር ለመላክ ረጅሙን ተስፋ በማድረግ መሬቱን ለወለድ አገድ አሲዞ ልጅ የሚልክበትና ከሁለት መና የሚቀርበት በጣም ታሳዝናለች ሴትዮዋ ስትናገር ሀዘኗን እጅግ በጣም ከባድ ሁኔታ ላይ ነው ያለችው እንግዲህ አስቡት ያላባ ሴት ገበያ ትሄዳለች ትወጣለች ትገባለች ማህበራዊ ነገሮች ለቅሶ ሰርግ
ሌላም ፕሮግራሞች ትሳተፋለች። እቺ ሴት ግን በልጇ ሞት ምክንያት ሀዘኗ እጅግ በጣም ከባድ ስለሆነ ከቤት አትወጣ። ህገወጥ ደላላ አጉል ተስፋ እየሰጠ ወደዚህ ነገር እያዳረጋቸው ያለበት ሁኔታና ቤተሰብም ከገንዘቡም ከመሬቱም የሚወጣበት ልጆቹም ለከፋ ስቃይና እንግልት ባይዘው የሚመለሰው ይመለሳል እዛ የሚሞተው ብዙ ነገር የሚደርስበት እንዳለ ሆኖ ማለት ነውና ለዚህ ለማይዘለቅ ኑሮ ግን ለትንሽ ጥቅም ተብሎ ልጆቻችንን ለአውሬ መማገድ ለስቃይ መማገድ ይሄ ልንዋጋው በሃይማኖት አባት በኩልም በአገር ሽማግሌም በቀበሌ ሊቀር ሁሉም ሰው ሊዋጋው የሚገባና ሴቶቻችንን በተለይ አብዛኛው ቁጥር ያለውን ሴት ከትምህርት ገበታ አውጥቶ እያፈናቀለ ያለው አንድ ህገወጥ የሰዎች ዝውውር ወይንም ስደት ነውና ትምህርት ስርዓቱ ላይም የሴቶች ቁጥር እንዲቀንስ የሚያደርገው እሱ ነው። መሬቱን ሽጦ ነው መሬቱን ኮንትራት ሰጥቶ ነው የሚሄደው። አንደኛ ከገንዘቡ ይወጣል፣ ሁለተኛ ሴቷም ያው በሀገር መቀየር ሲገባቸው ለእሳት እራት ይሆናሉ። በዚህ መሃል ላይ የሚሞቱበት አጋጣሚ አለ። እዛም ህገወጥ ከህንፃ ነው ወደ ታች በአረብ ሀገርም በተለያየ መንገድ የሚደርስባቸው ሳይኮሎጂካል ጫናም ብዙ ነገሮች አሉ። ስለዚህ ማህበረሰቡ ከገንዘብ እንኳን ሰጥቶ ሰው ማግኘት ይችላል። ማካካሻ የሌለው ሰው ማጣት የለበትም። ዜጎች በመንግስት ፖሊሲ ተምሮ ሴቶች በተለይ በዚህ በለውጥም ትልቅ ትኩረት ያጣው በለውጡ በብልጽግና ትልቁ ትኩረት የተሰጠው ለሴቶች ነውና እዛ አካባቢ ላይ በመንግስት ፖሊሲ መማር መለወጥ እንደሚቻል እዚሁ አካባቢ ላይ በደንብ ህዝቡ በደንብ ማወቅ አለበት። የገዛ ልጁን በራሱ ጊዜ ለገንዘብ ብሎ ኑሮ ይለውጣሉ ብሎ ለእሳት እራት ማድረግ የለበትም። ከተሰራ በሀገር መለወጥ እንደሚቻል ግልጽ ማሳያዎችን በእጃችን ስላሉ ህዝቡ በጥንቃቄ ከትምህርት ገበታም ተለይቶ ልጆቹ ለእሳት እራት እንዳይሆኑ ጥንቃቄ ማድረግ አለበት። የሀላባ ልጆች አሁን እኛም እንዲህ ብለን ተመልሰናል። የሀላባ ልጆች እሱን አውቃችሁ በአገራችሁ እንትን የቡና ቅጠልና እንትን ቆሎ በልታችሁ ኑሮ እንጂ አገራችሁን እቺን አፈር ለቃችሁ እንዳትወጡ። የሀላባ ልጆች ሞኝ እንዳትሆኑ። ወላሂ እቺ ሀገር ራሱ ዳቦ ናት። እቺ ሀገር የሀላባ ሀገር ሌላ ሀገር ስናይ እቺ ሀገር ራሷ ዳቦ ናት። ዳቦ አያስፈልግም። አፈሯ ራሱ የዛ ሀገር አፈሯ ራሱ ትክክል አይደለም። ጉርጓድ በጉርጓድ ነው። የሀላባ ልጆች በቃ እኛ እንደሆንን ነገር ተናግረናል ግን እናንተም እነሱም እንዳይወዱ እህቶቼ በእናታችሁ ወንድሞቼ በእናታችሁ እንዳትወጡ። ህመምን የትኛውም አካል እውነት ለመናገር ረሃብን፣ መጠማትን፣ እርዛትን ልትችል ትችላለህ። ህመምን ግን ለአንድ ሰዓት እንኳን መቻል እንደማይቻል ማንም ያውቃልና በጤናው ዘርፍ በርካታ እየተሰሩ ያሉ ነገሮች አሉ። ጤና ጣቢያዎችን ከማስፋት አንፃር ጥራቱን ለማስተካከል እየተሰራ ያለው ነገር እንዳለ ሆኖ ግን ከዚሁ ከድህነት ጋር ተያይዞ ከቀላል ችግር ወደ አካል ጉዳት እየተሸጋገረ ያለ ሕክምና ቢያገኙ መዳን እየቻሉ ወደ አይነ ስውርነት መዳን እየቻሉ ፓራላይዝድ መዳን እየቻሉ ከካንሰር ጋር መሞት የተለያዩ ችግሮች ውስጥ ያሉ እናቶች፣ ህፃናቶች፣ እህቶች፣ ወንድሞች አሉ።
ዋነኛነት ራሳቸውን አቅማቸውን አጎልብተው ራሳቸውን እንዲችሉ እንዲታከሙ እንዳይችሉ ያረጋቸውን ወለድ አገድን በምን አይነት መልኩ ተዋግተን በምን አይነት መልኩ አስቀርተን እነዚህ ሰዎች በሬ ኖሯቸው መሬታቸውን ማረስ የሚችሉበት ሁኔታ ለማመቻቸት ሁሉም አካል በዚህ ጉዳይ ላይ መወያየት አለበት። እነዚህ ምስኪን የወደፊት ተስፋዎች ደግሞ አይነ ስውር ከመሆናቸው በፊት ተደርሶ ሕክምና ሊያገኙ ይገባል። እውቀቱ የለምና በግላኮማ ምክንያት ኦሬዲ አይነ ስውር የሆኑበት አንደኛው ልጅ እዚህ ብሬል ማዕከል የሚማር ነው። ኦሬዲ ሴቷ እየጨለመኝ ነው እያለች የታወረች በጣም የሚያሳዝን ታሪክ ነው። ከዛ ባሻገር ግን ሁለት ጎረምሶች የሌላ አካባቢ እየሄዱ ያው መሬታቸው የነሱን በወለድ አገድ ስለተያዘ ሌላ መሬት ላይ የሚሰሩ አይናችንን እየያዘን ነው የሚሉ ልጆች ኦሬዲ ወደ ቡታጀራ ልከን ኦፕሬሽን የተደረገበት ሁኔታ አለ። እዛው ላይ ህመሙ እንዲቆምና መድኃኒት የተሰጣቸው ሁኔታ አለ። ሁለቱ ትንንሾች ደግሞ በየ6 ወሩ እየመጡ ቼክ ይደረጉ የተባለበት ሁኔታ አለ። ከዛ ባሻገር ሁለት ልጆች ደግሞ ወደ አዲስ አበባ ሪፈር የተደረጉ አሉ። ወደ ቡታጀራ ልከናቸው ይሄ ሞራ የሸፈነው ህፃን ማየት ይችላል። ሞራው ከተነሳለት ይህንን ልጅ ፈጣሪ ከሰጠኝ በኋላ በሽተኛ ሆንኩኝ። ወደ ህክምና ቢወስዱኝም ሊሻለኝ አልቻለም። ያለኝን ሁሉ በህክምና ብጨርስም በጭራሽ እየባሰብኝ ሄደ። አሁን እናት ለዚህ ህመም የተዳረገችው ቤት ውስጥ በመውለዷ ነው። ልክ ቤት ውስጥ ስትወልድ ደግሞ የማህፀን ውልቃት ነው ያጋጠማት። ያንን የማህፀን ውልቃት ቶሎ ህክምና አላገኘችም። ያው ከችግር የተነሳ ህክምና ሊወስዷት ራሱ ገንዘብ አልነበራቸው። በዛ ምክንያት መሬታቸውን 4 ጥማድ መሬት ወለ ድግድ አስይዘው በ7000 ብር ወለ ድግድ አስይዘው ከዛ በኋላ ህክምናውን ተጀመረላት አላባ ሆስፒታል ላይ። ያ የተጀመረላት ህክምናም በቂ ባለመሆኑ ገንዘባቸውም አለቀባቸው። ያ በቂ ባለመሆኑ እቺ እናት በሽታ ሰውነቷ ላይ እየቆየ መጥቶ ፓራላይዝ እየሆነች ነው የመጣው። ይሄ የምታዩት ልጅ ነው። እሱን ስትወልድ ነው በዚህ ፓራላይዝድ የሆነችው። ለመገመት በጣም ይከብዳል። እንዴት አርጋ ነው ያጠባችሁ? እንዴት ነው የተንከባከበችው በአራስነት? እሱ አሁን የሚሯሯጥ ከብት የሚጠብቅ ልጅ ሆኗል። እሷ ግን ያለችው አልጋ ላይ ነውና እናት ይሄን ያህል መስዋዕትነት ስትከፍል ልጅ ደግሞ እናቱን ፍቅር በእንደዚህ አይነት መልኩ ሲቀላቀል እጅግ በጣም ያሳዝናልና ይሄ ነው እንግዲህ ይሄን ልጅ ስትወልድ ነው ለዚህ የተዳረገችው።
የምትድንና ከቤተሰቧ ጋር የምትቀላቀል ልጅ ናት የሚል ነገር አለኝ። ጤና እክል በተለያየ ምክንያት ሊመጣ ይችላል። እኛ በመንፈጥራቸውም እንደዚሁም ደግሞ በተፈጥሯዊ በሆነ መልኩ ከዘር ወደ ዘር የሚሸጋገሩ የጤና እክሎች ሊኖሩ ይችላሉ። እነዛን እንግዲህ ቅድም ሳነሳ እንደነበረው በሚሻላም የማስተሳሰር ስራ እየሰራን ነው። አንዱ እሱ ነው። ሌላ ደግሞ በነፃ የሚታከሙበትም ሁኔታ እያደረግን ያለንበት ሁኔታ አለ። ሆኖም ግን ያው አንዳንድ የጤና ችግሮቻችን ከዞን አቅም በላይ የሆኑ የጤና ችግሮች አሉ። ለምሳሌ እነ ኦቲዝምን ብንመለከት ብዙ ህጻናት በዚህ በሽታ እየተጠቁ ያሉበት ሁኔታ ነው ያለው። ይህ በልጆቼ ላይ የደረሰው ነገር በምን ምክንያት እንደሆነ ፈጣሪ ነው የሚያውቀው እንጂ እኔ ምንም አላውቅም። አምላክ የሰጠኝን በችግርም ቢሆን እያሳደግኩ ነው። ይኸው እንደምታዩት ወንዶቹ ልጆቼ ሁሉ እንዲህ ናቸው። በርካታ ህፃናት ያፈጣጠር ችግር ያለባቸው አሉ። በጣም በርካታ ህፃናት በጣም በከፍተኛ ሁኔታ ባፈጣጠር በተለይ በደኔ ቀበሌ ሆነ ገባ ቀበሌ እንደውም እኛን እንደ ከጤና መምሪያም ጋር ሪሰርች ቢሰራ ብለን ያሰብናቸው ነገሮች አሉ። ሪሰርች ቢሰራኛ ፍቃደኛ የሆነ አካል ገብቶ ሪሰርች ቢሰራ በጣም ፍቃደኛ እኛ ዝም ብለን ኦብዘርቭ ባደረግነው እንኳን ከ50 እና ከ60 በላይ አንድ ቀበሌ ላይ ያፈጣጠር ችግር ያለባቸው የሚገራርም ችግር ይዘው የሚፈጠሩ ህፃናቶች አሉ። ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ ጤና ታመው የህክምና ወጪ አጥተው እቤታቸው የሚማቅቁ ትንሿ በሽታ ወደ ትልቅ አድጋ ለአካል ጉዳት ህይወት እስከ ማጣት የሚደርሱ በርካታ እናቶች በርካታ ህፃናቶች አሉ።
ጩሎ ከንሽ ፍሩታ ከለቀሞ አጋናት ነው እንትን ቀጣል ሂናታ ጥይ ሮንከስ ሂና ኒላቢ ሆስፒታል ማስተን ኒላቢ ሆስፒታል ልጄ ከተወለደ ከወር ከ15 ቀን በኋላ ታመመብኝና ሕክምና ለማግኘት ወደ ሀላባ ሆስፒታል በወስደው ከፍ ወዳለ ሆስፒታል ወስጄ እንዳሳክመው ነገሩኝ። ወደዛ ለመውሰድ አቅሙ ስላልነበረኝ ወደ ዞኑ ሴቶችና ህፃናት ጉዳይ መምሪያ ሄጄ ጠየቅኳቸው። እነሱም የተሻለ ሕክምና ወዳለበት ልከውኝ አዲስ አበባ ላይ በቂ ሕክምና አግኝቶ ዛሬ ደህና ሆኖልኛል። መጀመሪያን ጀመሮሚው ካንጩሊ ኢብዳ ጩሊች ኬሲት መጀመሪያ ድጋፉን የጀመሩት የአይምሮ ታማሚ በሆነው ልጄ ነበር። ከዛም በመቀጠል ይህንን የአይን ታማሚ ልጄን ጨምሮ ሁላችንንም የሚረዳን የሚያለብሰን ሴቶች ህፃናትና ወጣቶች መምሪያ ነው። ፈጣሪ ምስጋና ይግባው። እነሱ ባይኖሩ ኖሮ ወደ ጎዳና እንወጣ ነበር። አሁን ግን እኔ ብዙም ጉስቁልና አልደረሰብኝም። ለኔ ሲሉ የተቸገሩት እነሱ ናቸው። አላህ ብድራቱን ይክፈላቸው። መጀመሪያ እዚህ አካባቢ ሆስፒታልም እዚህ አቡክቾ ጤና ጣቢያም ታክማ እዛም ትንሽ አሁን እንትን ከበድ ስላላት በቢሮ አማካይነት ወደ ቡታጀራም ተወስዳ እዛም ትንሽ ከበድ ስላላት ወደ አዲስ አበባ ሪፈር ተጽፎላታል። ያም ያ በቢሮ በኩል ነው ድጋፉ እየተዘጋጀው ያለው። በዛም መሰረት አሁን በፕሮግራም ቀጣይ እንድትሄድ ተይዞላታል ፕሮግራም። እሱ ነው እኔን ሰው ያረገኝ ያቆመኝ። እሺ አሁን የምንገኘው ያው የበደኔ በታችኛው በደኔ ቀበሌ አንዲት ምስኪን ሴት የሰባት ልጆች እናት ናት። እጅግ በጣም ደሃ ናት። ቤቷ እንደምትመለከቱት ነው። ምንም የገቢ ምንጭ የሌላ ሴት ናት። ይሄ ደግሞ ከልጆቿ መሀል አንዱ ልጇ ነው። እኔ ደራሽ ነው ገኔ እኔ እሱ ነው ሲወለድ ኖርማል የነበረ ልጅ ነው። እንደሌሎቹ ሲወለድ ችግር አልነበረበትም። ሜቢ የዛኔ ውስጡ ነው የመረመረ ሰው ስላሌለ ሊሆን ይችላል። ከዛ በኋላ ግን የሚሮጥ ልጅ ነው እየተያዘ እጆቹም እግሮቹም እየተጣጠፉ የመጡትና ያው ሆስፒታል ስንወስደው ለማሳከም 15 ቀን ወር አካባቢ አስተኝተነዋል። ግን ከኩላሊት ጋር ችግር እንዳለበት፣ የኒውትሪሽን ችግር እንዳለበት፣ አንዳንድ ችግሮች እንዳሉበት ነግረውናል። ግን ወደ ሌላ ቦታ ተወስዶ አልታከመም። ያንን ለማድረግ ነው እያሰብን ያለ ነው። ግን እጅግ በጣም ሀላባ ዞን ላይ ችግሩ ስፋት አንጻር ፕራዮሪቲ የሚሰጣቸውን ቅድሚያ የሚሰጣቸውን እየተሰጠ በቻልነው አቅም ድጋፍ ለማድረግ ሕክምና እንዲያገኙ ለማድረግ እያደረግን ያለንበት ሁኔታ አለ። ግን ይሄን ስናደርግ ያው ከተለያዩ ግለሰቦችን በማነሳሳት እኛም ካለን አቅም ከቢሮም እንደዚሁ አቅም ጋራ በማገናኘት ነው። ከዛ ባሻገር ደግሞ እጅግ በጣም አፕሪሺየት ሊደረጉ ሊመሰገኑ የሚገቡ ሀላባ ላይ እየሰሩ ያሉ ግብረሰናይ ድርጅቶች አሉ። በተለይ ሩትስ ኢትዮጵያ የሚባል አቤኔዘር ችልድረንስ ሆም አዋሳ ያለ ነው። እንደገና ደግሞ ነጻነት ችልድረንስ ሆም አለ፣ እሱም አዋሳ ያለ ነውና እጅግ በጣም ለሀላባ ትልቅ ጥሩ ነገር እየሰሩ ያሉ ናቸውና ያው መመስገን ያለበት አካል ሊመሰገን ይገባል። ሩትስ ኢትዮጵያ ያው ስፔሻል ኒድ ልጆችን በየጊዜው የቀለብ ያለባቸውን ችግር ድጋፍ ያደርጋል። በተደጋጋሚ ድጋፍ አድርጓል። ኮቪድ ከገባም በኋላ ያደረጋቸው ድጋፎች አሉ። አንዳንድ ተቋማት ያስፈልጋሉ። በአገር ደረጃም ተቋቁሞ አዲስ አበባ አካባቢ አዋሳ አካባቢ ያሉ ተቋማት አሉ፣ እነዚህን ትርኢት የሚያደርጉት ማለት ነው። እነዛ ተቋማት እኛ አካባቢ የሉም። እነዛ ቢመጡ ብዙ ህጻናትን መታደግ እንችላለን። ከአይን ጋርም ተያይዞ በየአመቱ ያው ነፃ ህክምናዎች ይመጣሉ። ሆኖም ግን ያለውን ችግር ሞር መቅረፍ እየተቻለ ስላልሆነ
እንደ ሀገርም የአይን ሕክምና ችግር ያለበት ነው በእርግጥ። ሆኖም ግን በአንዳንድ ተቋማት ወይም ረጂ ድርጅቶች አማካይነት የሚሰሩ ስራዎች ቀላል ስላልሆኑ እነዚህ ተቋማት አንደኛ እኛ አካባቢ ቢቋቋሙ ብዙ እናቶችን ብዙ ህጻናትን መታደግ ይችላሉ። ካልሆነም ደግሞ በስፋት ደግሞ መስራት ቢችሉ ተቋም እንኳን ባይኖር ሌሎች አካባቢዎችም እየወሰዱ መስራት ቢችሉ ለኛ በጣም ጥሩ ነው። ይሄ ነው ከአቅም በላይ የሆነብን ችግር ይሄ ነው ብሎ መውሰድ ይቻላል ማለት ነው። ሕክምና እንደገኙ ከኪሳችንም ከተለያየ በኩል የምንሞክረው ነገር አለ። ተቋም ስለሌለ ነው። ተቋም ቢኖረን ግን በርካታ ችግሮችን መቅረፍ ይችላል። ሐዋሳ ላይ ያሉ ተቋማትን እንደና ቤዜንስ እንደነጻነት እየለመንን እነሱ መለምን አይደለም አንደርስታንዲንግ ናቸው። ስንጠይቃቸው ፍቃደኛ ናቸው። ሊመሰገኑ ይገባል። በርካታ ያላባ ህጻናት ሄደው እዛ የሚታከሙበት ከበርካታ ህመማቸው እየዳኑ ያለበት ሁኔታ አለ። ማይራመድ የተራመደበት፣ ማይናገር የተናገረበት፣ ጥሩ ምግብ ሲበላ ኒውትሪሽን ሲያገኝ ፊዚዮቴራፒ ሲያገኝ እየዳነ ያለበት ሁኔታ አለ። ግን ያው እንደሚታወቀው ተቋሙ እኛ ጋር እንዲሆን እነሱ በኩል ፖዚቲቭ አስተሳሰብ አለ። የክልሉ መንግስትም ደግፎን ተቋም እዚህ እንዲቋቋም ቢደረግልን የችግራችን ሁኔታ ታይቶ በጣም ጥሩ ነው። አካል ጉዳተኞች በተለይ አይነ ስውራን ብሬል ማዕከል ተከፍቶ አላባ ላይ ተከፍቶ እየተሰራበት ያለበት ሁኔታ አለ። ግን ያው ብዙ ህጻናቶች አሉ መስማት የተሳናቸው የትምህርት እድል አላገኙ። እኛ ጋር አይነ ስውራን ብቻ ናቸው ያሉት። ሌሎችም አካል ጉዳተኞች አሉ። እነዛን የመደገፍ ስራ ቢሰራ በተለይ ትምህርት እንዲያገኙ ቢደረግ ለሀገር ከፍተኛ የሆነ ሚና ያላቸው ህጻናት በየቦታው ያሉበት ሁኔታ ነው ያለው። ይህን በተለይ ልዩ ድጋፍ የሚሹ ስለሆኑ እነዚህ ላይ ትምህርት ላይ የተወሰነ እየሰራን የሚሻለ አካል አድርገን እየሄድንበት ያለበት ሁኔታ አለ። ሆኖም ግን ከአቅም በላይ የሚሆኑ ነገሮች ስላሉ ይህንንም የክልልም የፌደራል መንግስትም እንደዚሁም ደግሞ ሌሎች አጋር ድርጅቶችም ቢያግዙን ጥሩ ነው የሚል ሀሳብ ስላለኝ እናት የወለደችውን ልጅ አውጥቶ ለጅብ መስጠት የቀለለበት ዘመን ነው እያየን ያለ ነው። እና በጣም ልጆች ይጣላሉና ከምሽቱ 4 ሰዓት ሊሆን ይችላል 6 ሰዓት ሊሆን ጫካ ውስጥ ሊሆን ይችላል ጎዳና ላይ ሊሆን ይችላል ይደወልልናል፣ እናነሳለን። ግን የት እንውሰዳቸው? ሆስፒታል ነው ለምን የምናስቀምጠው? አንድ ጨቅላ ህፃን ሆስፒታል ሲቀመጥ ተለያዩ በሽታዎችን አኳያ ያደርጋል። ወተት እንገዛለን እንሰጣለን፣ ከዛ አሳዳጊ ፍለጋ እንሄዳለን። አሳዳጊዎች ይመጣሉ ገናና በዛ ሁሉ ቆይተው ሆስፒታል ላይ ይቸገራል። አንዳንድ ጊዜ መኖሪያ ቤታችን ነው ወስደን የምናቆይበት ያነሳች ሴት ማንንም ትሆማን የሚቆይበት እና አያያዝ ባለማወቅ ለሳምባ ምች ለተለያየ የተጋለጠ የሞቱብን ህፃናቶች አሉ። እና እባካችሁ ተቋም እንዲቋቋም አላባላ አድርገን እንታደጋቸው። ነገም ወደ እኔ ቤት ነው ብለን እንቁሙላችሁ